በጣም አላህን ልናመሰግን ይገባናል። እምናመሰግነው ስናመሰግነው ብንኖር አላህ በእኛ ላይ ያዋለውን ጸጋ መክፈል አንችልም። ወኢን ተዑዱ ኒዕመተላሂ ላ ትሕሱሃ። የአላህን ጸጋዎች ብትቆጥሩ ቆጥራችሁ አትዘልቁም ይላል አላህ ጀለ ወተዓላ። ስለዚህ ምን እንበል? አላሁመ ለከል ሐምዱ ከማ የንበጊ ሊጀላሊ ወጅሂክ። ላንተ ፊት ልቅና ተገቢ የሆነ ምስጋና ይገባህ እንለዋለን አላህን። እስቲ አላሁመ ለከል ሐምዱ አብረን እንበል እስቲ። አላሁመ ለከል ሐምዱ በሉ እስቲ። አላሁመ ለከል ሐምዱ ከማ የንበጊ ሊጀላሊ ወጅሂክ ወዐዚሚ ሱልጣኒክ። የአላህ ስልጣን እጅግ የገዛ እሱ ስልጣን ጋር ተገቢ የሆነ ምስጋና ይገባው ስንል ምናልባት ብንወጣ አሕበቲ ፊላህ እና ነቢዩ ሰለላሁ ዐለይሂ ወሰለም ወጣ ባሉበት አንዲት ሴት መጣች። ወደ ነቢ ሰለላሁ ዐለይሂ ወሰለም ቤት መጣችና ሁለት የቲሞች ሴቶችን ይዛለች። አይሻ ረዲየላሁ ዐንሃ ሰደቃ ጠየቀቻት። እናታችን አይሻ እቤት ውስጥ ፈልገው ማስነው ምንም ነገር አጡና ከአሽረፈል አንቢያ ወልሙርሰሊን ቤት እኮ ነው አንድ ተምር አገኙ። ያችን ተምር ለእናት ሰጧት። እናቲቱ ያችን ተምር ሴት ልጆቿ ሁለት ስለሆኑ ሰነጠቀችና ግማሹን ለአንዷ ግማሹን ለአንዷ ሰጠች። ነብዩ ሰለላሁ ዐለይሂ ወሰለም ሲመጡ ይህን ነገር ነገረቻቸው። በመጀመሪያ እነኛ ሁለት ሴቶች ከእሳት ግርዶሽ ይሆኑላታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ያቺ ነብዩ ሰለላሁ ዐለይሂ ወሰለም መስጂድ ገብተው ሰዎችን ኢተቁና ወለው ቢሽቅ ተምረቲን፣ ሌላ ነገር ብታጡ የተምርን ግማሹን እንኳን ሰደቃ አድርጉና እሳትን ተከላከሉ። አላህ ጀለ ወተዓላ የሰጠን ገንዘብ የተምር ክፋይ እንኳን ቢሆን እሱን በመስጠት እሳትን እንከላከላለን። እንደዚህ ነው አሰደቃ። የምናደርገው ሰደቃ አላህ ለዋለልን ጸጋ ነው። የምንሰጠው ሰደቃ የአላህን ቤት መገንቢያ ነው። የምንሰጠው ሰደቃ አላህ ለዋለልን ምስጋና ሽክር ነው። አላህ ጀለ ወተዓላ እንዲህ ይላል ያ አዩሃ ናስ